ዜና ከ19 ጀምሮ ኢራንን ሲመሩት የነበሩትና መንፈሳዊ መሪው አያቶላህ ሐሜኒ በትላንትናው እንግዲህ የአሜሪካና የእስራኤል የጋራ ጥቃት መገደላቸውና አሁንም ደግሞ አስክሬናቸው በመኖሪያ ቤታቸው ግራውንድ ላይ መገኘቱን የኢራን ኦፊሻሎች መረጃውን ይዘውት ወጥተዋል። እንግዲህ አያቶላህ ሐሜኒ ለረጅም ዓመታትን እስልምናን ወይም ደግሞ የእስላሚክ አብዮታዊ ዘቦችን በማደራጀትና እንዲሁም ደግሞ የእስላሚክ የሆነ ሪቮሉሽናሪ ጋርዶችን በማዘጋጀት እስላማዊ መንግስት ከመሰረቱ እንግዲህ ኢራንን ከፍተኛ ደረጃ ላይ ካደረሱ እጅግ በጣም ጠንካራውና ጀግናው መሪ እንደነበሩ ይነገርላቸዋል። አያቶላህ ሐሜኒ በዚህ በቅዱሱ በረመዳን ወር ላይ ማለት ነው ላይመለሱ ወደ አኺራ መሄዳቸውን እንግዲህ የዓለም አቀፍ ሚዲያዎች ከጥቂት ደቂቃዎች በኋላ ያወጡትን የነበረው መረጃም የአብዮታዊ ጋርዱም ሆነ እንግዲህም ደግሞ የኢራን ባለስልጣናት ውሸት ነው፣ አሜሪካም ሆነ እንዲሁም ደግሞ እስራኤል ከፍተኛ ተባለ እንግዲህ የሜንታል ዋርፌር ወይም ደግሞ ሳይኮሎጂ ለመጫወት እየሞከሩ ነው። አያቶላህ ሐሜኒ ከጥቂት ደቂቃዎች በፊት ከኛ ጋር አፍጥረዋል ሲሉም ሲዋሹ ነበር። አሁን ግን እንግዲህ በወጡት መረጃ መሰረት ማለት ነው አሁን ላይ ደግሞ ህይወታቸው ማለፉንና እንዲሁም ደግሞ በግራውንድም ደግሞ ቤታቸው በመኖሪያ ቤታቸው ግራውንድ ላይ አስክሬናቸው መገኘቱንም ጭምር ምንጮች እየወጡ ይገኛሉ። ኢና ሊላሂ ወኢና ኢለይሂ ራጂኡን